ዛሬ የሰባት ቀን ውፍረት ለመቀነስ የሚያስፈልጋችሁን የምግብ እቅድ ይዤላችሁ መጥቻለሁ። ብዙዎቻችሁ በማህበራዊ ሚዲያ ውፍረትን ለመቀነስ ስትፈልጉ የምታገኟቸው መረጃዎች ጠቅለል ያሉ ሳይሆኑ ምናልባት የምግብ ዝርዝር ሊሆን ይችላል ወይም ደግሞ ውፍረት ለመቀነስ የሚያስፈልጉ ስትራቴጂዎችን ወይም ደግሞ እንዴት መቀነስ እንዳለባችሁ ሊሆን ይችላል። ዛሬ ግን ይዤላችሁ የመጣሁት የአንድን ታካሚ ፕሮፋይል መሰረት ያደረገ እንደዚሁም የምግቦቹን አይነት የምግቦቹን ሰዓት መጠንና እንደ አጠቃላይ የምግብ እቅዶቹን ነው። ስለዚህ በመጀመሪያ ይሄንን የምግብ እቅድ ለማዘጋጀት ምክንያቱም የሰባት ቀን ሳምፕል ስለሆነ ያመጣሁላችሁ እናንተ በቀጣይነት ለማዘጋጀት ሁሉ እንዲጠቅማችሁ የመጀመሪያውን እንዴት ለማዘጋጀት ምን አይነት መሰረታዊ የሆኑ ፕሪንሲፕሎች ወይም ደግሞ ህጎች አሉ የሚለውን እሱን ብሪፍ አደርግላችኋለሁ። እሱን ካብራራው በኋላ በስተመጨረሻ ደግሞ የምግብ እቅዶቹን አንድ በአንድ ከነሰዓታቸው፣ አይነታቸው፣ የምግብ መጠናቸውን ጭምርና ሌሎች ተጨማሪ ማድረግ ያሉባችሁንና ለማዘጋጀትም ምንድናቸው ከጀርባቸው ያሉት ሳይንሳዊ ምክንያቶች የሚለውን ጭምር በጥልቀት የምንዳስስበት ቪዲዮ ነው የሚሆነው። በመጀመሪያ ግን ወደ ቪዲዮ ዋናው ሐሳብ ከመግባታችን በፊት ወደዚህ ቻናል ለመጀመሪያ ጊዜ የመጣችሁ ካላችሁ ቻናሉን ሰብስክራይብ ማድረግ ይኖርባችኋል። ምክንያቱም በዚህ ቻናል ጠለቅ ያሉ ሳይንሳዊ መሰረት ያላቸውን ቪዲዮዎችን የጤና ጋር የተገናኙ ውፍረትን ለመቀነስ፣ ኮሌስትሮል፣ ስኳር እንደዚሁም ማንኛውም የጤና ጉዳዮች እንዲደርሷችሁ ከፈለጋችሁ የኔ ቻናል ቤተሰብ መሆን ይጠበቅባችኋል። ከዛ ውጭ ላይክ ማድረግ፣ ሼር ማድረግና ኮሜንት ማድረግ ደግሞ እኔ ስለሚያበረታታኝ ሁላችሁም ይሄን በማድረግ ልግስናችሁን ጠይቃለሁ። ወደ ቪዲዮ እንሂድ። እንግዲህ መጀመሪያ የመረጥኩላችሁ እድሜ ወደ 35 አካባቢ የሆነች ሴት ቢሆን እና ክብደቷ 78 አካባቢ ቢሆን ቁመት ደግሞ እንደዚሁ 159 አካባቢ የሆነች ፕራክቲካል የሆነ እውነተኛ ታካሚ የኔ ታካሚ የሆነች ውፍረቷን ለመቀነስ እኔ ጋር ክትትል እያደረገች ያለችና ክብደቷን የቀነሰች ታካሚ ናት። የዚችን እንግዲህ ስንሰራ የመጀመሪያ የምንሰራው ቦዲ ማስ ኢንዴክስ ነው። ቦዲ ማስ ኢንዴክስ ማለት እንግዲህ ክብደት ሲካፈል ቁመት በሜትር ስኩዌር ያለበት ማለት ነው። ይሄም 30.9 ኪሎ ግራም ፐር ሜትር ስኩዌር ይመጣል። ይሄ ማለት እንግዲህ ግሬድ 1 ኦቤሲቲ ውስጥ ናት ወይም ውፍረቷ ግሬድ 1 ውስጥ ገብቷል። ኦሬዲ ከኦቨርዌትም አልፋ ኦቤሲቲ ገብታለች ማለት ነው። እንደዚህ ሆናችሁ ካሆናችሁ እያያችሁ ያላችሁት ለእናንተ በጣም ፐርፌክት ነው። ሌሎቻችሁ ግን አትጨነቁ። አትሊስት ወደ ራሳችሁ እንዴት ማምጣት እንደምትችሉ ስለሚጠቅማችሁ ቪዲዮውን እስከ መጨረሻው ማየት እንዳትረሱ። ስለዚህ ይሄንን የምታዩ ሰዎች እርግጠኛ መሆን ያለባችሁ እዚህ ውስጥ ስኳርን፣ ኮሌስትሮልን ወይም ፖሊሲስቲክ ኦቫሪያን ሲንድሮም ወይም ፒኮስ የምንለው ሴቶች ከሆናችሁ ማለት ነው ታይሮይድ ዲዚዝ ወይም የእንቅርት በሽታን ታሳቢ ያደረገ አይደለም። እንደዚሁም ይሄ የምግብ እቅድ አትሊስት መጠነኛ የሆነ በሳምንት 3 ቀን ኤክሰርሳይዝ ለምትሰሩ ሰዎች ነው የሚሆነው። ይሄንን ማድረግ ግዴታ ስለሚያስፈልግ ማለት ነው። እቅዳችን የሚሆነው ምንድነው? አንደኛ ጡንቻን ሳይሆን ስብን ነው መቀነስ የፈለግነው። ስለዚህ ብዙዎቻችሁ ውፍረት ስትቀንሱ ብዙ ቪዲዮዎችንም እየገባችሁ ካያችኋቸው የምትቀንሱት ከጡንቻችሁ መሆኑና ከስብ መሆኑ እርግጠኛ መሆን አለባችሁ። ስለዚህ አሁን ያዘጋጀሁት ከስብ ለመቀነስ እንጂ ጡንቻን ለመቀነስ አይደለም። ያ ማለት ክብደትን ሳይሆን ውፍረትን ነው መቀነስ የምንፈልገው። ሌላኛው ሜታቦሊክ ሄልዝን ማሻሻል አለበት። ያ ማለት ሌሎች ሊመጡ ያሉ ስኳር፣ ግፊት፣ ኮሌስትሮል፣ የጉበት ስብ ካሉ የነዚህን መምጣት ተጋላጭነትን መቀነስ የሚያስችል ሜታቦሊክ ሄልዝን ከስሩ ማስተካከል የሚችል መሆን እንዳለበት እንደ እቅድ ይዘናል። እንደዚሁም ወደፊት እነዚህ የዘረዘርኳቸው ስር የሰደዱ በሽታዎችን መከላከል ዓላማችን ነው። አንድ በጣም ማወቅ ያለባችሁ ነገር የምግብ እቅዱ ላይ ስትሰሙት ጠቅለል ያለ ማድረግ ያለባችሁ እዚህ የምግብ እቅድ እንኳን ባይኖራችሁ ይሄ ምግብ ሌላ ልቀይር ብላችሁ ብታስቡ ፕሪንሲፕሉን ተመሳሳይ የሚያደርገውን ነገር ያዙልኝ። አንደኛ ፕሮቲን በበቂ ሁኔታ የምግብ እቅድ ውስጥ ይኖራል። በኋላም ምግብ እቅዱን ስነግራችሁ ታዩታላችሁ። ፕሮቲን በበቂ ሁኔታ ይኖራል። የሚኖረው ፕሮቲን ደግሞ ሊን ፕሮቲን ወይም ደግሞ ቅባት የሌለው ጤናማ የምንላቸው የፕሮቲን ዘር መሆን አለባቸው። እንደዚሁም ጤናማ ቅባቶች ሄልዚ ፋት የምንላቸው ሊኖሩ ይገባሉ። እንደዚሁም ያልተፈተጉ እህሎች ወይም ሆል ግሬንስ የምንላቸው የካርቦሃይድሬት ሶርሶቻችን ይኖራሉ። በዋናነት አትክልትና ፍራፍሬዎች ደግሞ ይኖራሉ። እነዚህ ክብደትን ለመቀነስ በጣም መሰረታዊ ናቸው። ከዚህ አልፎ እንግዲህ የምግብ መጠን፣ የምንበላበት የምግብ ሰዓት ሬጉላር የሆነ ታይሚንግ ሊኖር ይገባል። ፖርሽኑ የተመጠነ እኔ በኋላም ሳሳያችሁ ፖርሽኑን ጭምር እየነገርኳችሁ ስለሆነ በተለይ በእኛ ሀገር በግራም በምናምን ሳይሆን ብዙዎቻችሁ አሁን በግራም በምናምን ነው የምታገኙት አይደል? ነገር ግን በግምት መመጠን እንችላለን የሚለውን ጭምር ነው ፕራክቲካሊ የምነግራችሁ። ስለዚህ መጠኑን እንደዚሁም ጊዜውን እንደዚሁም ኤክሰርሳይዝ እና በቂ የሆነ ፈሳሽ ወደ ሰውነታችን አስገብተን ጤናማ የሆነ ውፍረትን ታሳቢ ያደረገ የምግብ እቅድ እንደሆነ
ከመጀመሪያ እንደ ፕሪንሲፕል እንድትይዙልኝ ይፈልጋሉ። ይሄንን ለማዘጋጀት እንግዲህ ለሁላችሁም የሚሆን አንድ ነገር ልንገራችሁ። እኛ መፍሊን ሴት ጆር የምንለው ወይም የአጠቃላይ የኃይል መጠን አንድ ሰው ምን ያክል በቀን ያስፈልገዋል የሚለው እናያለን። ውፍረት ለመቀነስ እንደምታውቁት አንድ ሰው በቀን የሚያስገባው የኃይል መጠን እና የሚያቃጥለው የኃይል መጠን መመጣጠንና አለመመጣጠን ነው አንድ ሰው ለመወፈርም ለመክሳትም የሚዳርገው። ይሄ ስላችሁ ምን ማለት መሰላችሁ? ለምሳሌ አንድ ሰው 2000 ኪሎ ካሎሪ በቀን ወደ ሰውነቱ የሚያስገባ ከሆነና 2500 ኪሎ ካሎሪ ደግሞ ወደ ውጭ የሚያስወጣ ከሆነ 500 ኪሎ ካሎሪው ኔጌቲቭ ነው አይደለ? ውፍረት መቀነሱ አይቀርም። በተቃራኒው ደግሞ 2000 ኪሎ ካሎሪ ራሱን ወደ ሰውነቱ እያስገባ ወደ ውጭ የሚያወጣው ደግሞ 1500 ኪሎ ካሎሪ ከሆነ 500 ፖዚቲቭ ነው፣ ትርፍ ነው። ስለዚህ ትርፍ የሆነውን ኃይል ሰውነታችን ወደ ስብ ነው የሚቀይረው። ውፍረት ይፈጠራል ማለት ነው። ይሄን ፕሪንሲፕል ከያዛችሁ ለዚች ታካሚ የሚያስፈልጋትን ኪሎ ካሎሪ ሰርተናል። ቅድም በነገርኳችሁ ክብደት፣ እድሜ፣ ቁመት ተመስርተን 1430 ኪሎ ካሎሪ በቀን ያስፈልጋታል። ይሄ ባዛል ሜታቦሊክ ሬት የምንለው ነው። እንደገና ደግሞ ሞዴሬት ኤክሰርሳይዝ ትሰራለች። እሱን ታሳቢ አድርገን 2200 ኪሎ ካሎሪ በቀን ያስፈልጋታል። እንግዲህ ጤናማ የሆነ ውፍረት መቀነስ ካለባት ሴት ከ500 ኪሎ ካሎሪ እስከ 700 ኪሎ ካሎሪ ዴፊሲት ውስጥ እናስገባታለን። 2200 ላይ 500 ብንቀንስ እንኳን ወደ 1700 አካባቢ ኪሎ ካሎሪ ነው የምንሰጣት። ለምን? ኔጌቲቭ ባላንስ ውስጥ ለማስገባት ማለት ነው። የራሳችሁን ኪሎ ካሎሪ ከሰራችሁ በኋላ ይሄን ኪሎ ካሎሪ ሰርታችሁ ዴፊሲት ውስጥ ለማስገባት መጣር አለባችሁ። ኪሎ ካሎሪን እንዴት እሰራለሁ የምትሉ ከሆነ ኮሜንት ሴክሽን ላይ መጠየቅ ትችላላችሁ። እኔ ኮሜንት ሴክሽን ላይ ለእያንዳንዳችሁ ኪሎ ካሎሪን ስንት ነው የኔ የሚለውን ማወቅ የምትፈልጉ ሰዎች ጥያቄዎችን ስለምጠይቃችሁ ያን ከጠየቁ በኋላ አሳያችኋለሁ። ወደ ቪዲዮ ስንመለስ ግን ለሷ ከ500 እስከ 700 ለሁላችሁም ኪሎ ካሎሪ ዴፊሲት ነው። ይሄን ስንቀንስ እንግዲህ በቀን ከ1500 እስከ 1600 ወይም 700 ወይም 650 አካባቢ ኪሎ ካሎሪ አድርገን እንሰጣታለን። ኔጌቲቭ ባላንስ እያስገባን ውፍረት በ500 ቢያንስ በሚኒመም ኪሎ ካሎሪ እንቀንሳለን ማለት ነው። ይሄንን ታሳቢ ያደረገ እንደሆነ ካወቃችሁልኝ ወደ ምግብ እቅዱ እንግባ። የምግብ እቅዱን ስጀምርላችሁ ሰኞ ቀን አንድ ብለን ያዙ። ሰኞም ላይሆን ይችላል፣ በሳምንቱ የመጀመሪያ ቀን ብላችሁ ያዙ። ባይ ዘ ዌይ ሙሉ የምግብ ፕሮግራሙን የምትፈልጉት ከሆነ ሊንክ ላይ አስቀምጥላችኋለሁ። ምናልባት ሙሉን ባንዴ ማግኘት ፈልጉ ነው። ካልሆነ ግን እዚህ ቪዲዮ ላይ እያንዳንዱን ማብራሪያ ስለሚያስፈልገው ልንገራችሁ። ቀን አንድ ላይ ለምሳሌ ቁርስ ከ1 ሰዓት ተኩል እስከ 2 ሰዓት ቁርስ ከ1 ሰዓት ተኩል እስከ 2 ሰዓት ብታደርጉ 2 የተቀቀለ እንቁላል ከአንድ ጭልፋ ቂንጬና 1 ፍሬ ብርቱካን ጋር። አሁን እዚህ ውስጥ ምን አስቀምጠናል? የመጀመሪያው የቁርሳችሁ ፕሪንሲፕል ህግ የሚሆነው አሁን ይሄ እንኳን ምግብ ባይኖራችሁ እንድታውቁ እንፈልገው ፕሮቲን የቁርሳችሁ ላይ ግዴታ ነው። ስለዚህ 2 እንቁላል ስናስቀምጥ ፕሮቲን ነው፣ በውስጡ አስኳሉ ደግሞ ብዙ ቫይታሚኖችን የያዘ ነው። ሁለተኛው ደግሞ ኃይል ያስፈልጋችኋል። መጠነኛ የሆነው ኃይል ደግሞ ካርቦሃይድሬት ሶርስ እና ያልተፈተጉ እህል ብለናል አይደል? 1 ጭልፋ ቂንጬ ማለት ቂንጬ ወይም የአጃ ሊሆን ይችላል፣ የገብስ ሊሆን ይችላል የምታዘጋጁት ቂንጬ። ይሄ ቂንጬ ደግሞ ካርቦሃይድሬትን፣ ጤናማ የሆነ ካርቦሃይድሬትን፣ ኃይል ሰጪነትን ይይዛል። ስኳርን ቶሎ አይጨምርም። ሌላኛው እንግዲህ ፍሩት አስገብተናል፣ 1 ፍሬ ብርቱካን። ምሳ ሰዓት ይሄንን ካደረጋችሁ በኋላ ምሳ ሰዓት ላይ 2 እጅ በእጃችሁ እንደዚህ 2 እጅ የሚሆን እስከ 120 ግራም የሚሆን ስጋ ሊወጣው ይችላል። 2 እጅ የስጋ ቀይ ስጋ ነጭ የሌለው ቀይ ስጋ ቢቻል በዘይት ላለመጥበስ ኦቨን ካላችሁ በኦቨን እንዲጠበስ ነው የሚፈለገው። ቅባትና ጨው አይኖረውም፣ መብዛት የለበትም። አብሮ የምትበሉትም እሱን ስለማይፈልግ ማለት ነው። ከዛ 1 ጭልፋ ደግሞ ብራውን ሩዝ ወይም ጥቁር ሩዝ ካገኛችሁ ሩዝ እንጠቀማለን። 3 ጭልፋ ደግሞ አትክልት ሰላጣ፣ የትኛውንም አይነት ሳላድ ሊሆን ይችላል። ብሮኮሊ፣ ኩከምበር፣ ጥቅል ጎመን ያለው ራሱ ሰላጣ ቅጠል፣ ቲማቲም፣ ሽንኩርት፣ ቃሪያ እነዚህን ያካተተ ብቻ ወደ 3 ጭልፋ ሊኖር ይገባል። እንግዲህ ይሄ ከ6 ሰዓት ተኩል እስከ 7 ሰዓት ባለው ነው። እንደዚሁ መቅሰስ ደግሞ ይሄ እንደ ሳምፕል ነው ያዙት። መቅሰስ ደግሞ 1 ፍሬ አፕል 10 ሰዓት ተኩል ላይ ትመገባላችሁ። እራት ደግሞ 1 ሰዓት ተኩል ላይ እንግዲህ ቅድም እንደነገርኳችሁ የምሳው አይነት ባህሪ ፕሮቲን አሁንም አለው። 2 እጅ የዶሮ ስጋ ጥብስ፣ እንደዚሁም እንግዲህ ቅድም ቀይ ስጋ ነበር ያለው፣ አሁን የዶሮ ስጋ ጥብስ ነው። ከዛ ውጭ ደግሞ 3 ጭልፋ ሰላጣ፣ እንደዚሁም 1 ሙዝ ፍሬ። ፕሮቲን በየምግባችን ላይ አለ። ጤናማ የሆነ ካርቦሃይድሬት በየምግባችን ላይ አለ። ቫይታሚን ኤንድ ሚነራልስ ያላቸውና ሆዳችንን የሚይዙ በቂ የሆነ ፋይበር ያላቸው ደግሞ አትክልቶች አሉ። እዚህ ውስጥ ምንድነው ከመደበኛው አመጋገባችሁ የሌለው እንድታውቁት የሚፈልገው ለሁላችሁም፣ ቅባት በዘይት የተጠበሰ ተቁላልቶ የሚሰራ አይነት ምግብ የለም። ጨው የሚፈልግ የለም። ጣዕሙ በራሱ
አትክልቶች ስላሉት በራሳቸው መበላት የሚችሉ ናቸው። እንደዚሁም ደግሞ ኃይል ሰጪ የሆኑ ወዲያው እንዲርበን የሚያደርጉ ምግቦች እዚህ ውስጥ የሉም። ፋይበር፣ ፕሮቲን ያላቸውና ጤናማ ካርቦሃይድሬት የምንላቸው ናቸው። ሁለተኛው ቀን ላይ እንደ ቅድሙ እንግዲህ ኦትስ መጠቀም ትችላላችሁ። ቁርስ ላይ ወተት እንደዚሁ አለ፣ እንደ ፕሮቲን ሶርስም ይሆነናል። ሌላው ሙዝ ነው። ቁርስ ላይ ይሄን ተጠቀማላችሁ። ሰዓቱ ተመሳሳይ ነው። ሁለተኛው ቀን ምሳ ላይ ደግሞ 2 እጅ አሳ ጥብስ፣ አሁን ቅድም ዶሮ ብለን ነበር፣ ቀይ ስጋ ብለን ነበር። አሁን ደግሞ የአሳ ጥብስ እንደዚሁ 2 እጅ በእጃችሁ የተለካ ወይም በሌላ እቃም እንደዚሁ በስኒ መለካት ትችላላችሁ። ግን እጅ በጣም ይቀላል። 2 እጅ እንደዚሁ መጠቀም ትችላላችሁ። ሰላጣ አሁንም 3 ጭልፋ ሰላጣ። አሁን ለምሳሌ መቀየር እፈልጋለሁ ካላችሁ ቆስጣ መስራት ትችላላችሁ። ለብቻው ደግሞ ጥቅል ጎመን መስራት ትችላላችሁ። እንደዚሁም ያበሻ ጎመን። ሌሎቹ የምግብ ፕሮግራሞቹ ላይ አሁን ቀጥታ ያሉት ላይ እነዚህን ያካተተ ስለሆነ ማለት ነው። መቅሰስ ላይ እዚህ ጋር ደግሞ 10 ፍሬ እንጆሪ ነው ያስገባነው። እንግዲህ የምጠቀማቸውን ፍሩቶች ካያችሁ አብዛኛዎቹ ግፊትን ለመቀነስ የሚጠቅሙ ማግኒዥየም፣ ፖታሺየም በውስጣቸው ያላቸው ናቸው። ከዛ ይሄ 10 ተኩል ነው። ሌላኛው ራት ላይ ደግሞ ተመሳሳይ የሆነ አሁንም ወደ 3 ጭልፋ አትክልት የትኛውም አይነት በሰላጣ ሊሆን ይችላል፣ በበሰሉ ሌሎች የአትክልት ቅጠላ ቅጠሎች ሊሆን ይችላል። ይሄንን ደግሞ ከአንድ እንቁላል ጋርና 1 ፍሬ ብርቱካን ጋር እንደዚሁ ተዘጋጅቷል ማለት ነው። በሶስተኛ ቀን እንደዚሁ ግማሽ ብርጭቆ እርጎ ከ2 ጭልፋ ኦትስ ወይም 2 ማንኪያ ኦትስ ጋር ማዘጋጀት ትችላላችሁ። ከ2 እጅ የሆነ እንጆሪ ጋር ማለት ነው። ፍሩት አለን፣ ካርቦሃይድሬት ጤናም አለን፣ ፕሮቲን አለን፣ እንደዚሁም በመጠኑ ደግሞ ቅባት አለን። ምሳ ላይ ልክ የቅድሙ ሰኞ አካባቢ የነበረውን መድገም ትችላላችሁ፣ ተመሳሳይ ማለት ነው። መቅሰስ ላይ 1 እጅ የለውዝ ቆሎ መጠቀም ትችላላችሁ። እንግዲህ ለውዝ ቆሎ እዚህ ጋር በውስጡ ቢያንስ በጣም ጥሩ የሚባል ቅባት ነው፣ ሄልዚ የሚባል ቅባት ነው ያለው። ናቹራል የሆነውን በተቻለ አቅም በስኳር የሚሰራውን ፓክድ የሆነውን ሳይሆን ሎካል የሚሰሩትን አይነት ብትጠቀሙ ጥሩ ነው። ከዛ ውጭ እንደ ሶስተኛ እስካሁን ከጠቀስኩት ራት ላይ የምትጠቀሙት 3 ጭልፋ ሾርባ። ይሄን ሾርባ ስትሰሩ እንግዲህ 1 እጅ ስጋ ከሌሎች አትክልቶች ጋር አድርጋችሁ የአትክልት ሾርባ ነው፣ ግን ደግሞ ፕላስ ምን አለው 1 እጅ ስጋ አለው። 3 ጭልፋ ግን የሾርባው መጠን ነው። አጠቃላይ ራት ላይ የምትጠቀሙት ይሆናል ማለት ነው። በነገራችን ላይ ይሄን ቪዲዮ እያያችሁ ያላችሁት ምናልባት ኦርቶዶክሶች ከሆናችሁ አሁን ሮብና አርብ ላይ ጾም ልትቸገሩ ትችላላችሁ። ስለዚህ ሮብና አርብን ታሳቢ ያደረገ ቅድም አሁን የጀመርኩት ለምሳሌ ከእሁድ ቢሆን ይሄ እሁድ ቀን 1 2 3 4ኛው ቀን ሮብ ነው የሚሆነው አይደል? ስለዚህ ሮብ ላይ የጾም አይነት ምግብና አርብ ላይ የጾም አይነት ምግብ ማድረግ ትችላላችሁ። እስቲል ከጾማችሁ ሳትወጡ ነው ማለት ነው ውፍረታችሁን የምትቀንሱት። ምን ማድረግ ትችላላችሁ? ቂንጬ 2 ጭልፋ ታደርጋላችሁ። እንደዚሁም 2 ጭልፋ ደግሞ ሳላድ ቁርስ ላይ። እንግዲህ ይሄ ሳላድ ፋይበር አለው፣ ቫይታሚንስ አሉት። እነዚህ ፋይበር ጥግብ ብላችሁ ረሃብ ሳይሰማችሁ ምሳ ድረስ እንድትቆዩ ያደርጋችኋል። ምሳ ላይ ስትመጡ ግን የተቀቀለ ድፍን ምስር፣ አሁን ፕሮቲናችን ከእንስሳት ተዋጽኦ መሆን አይችልም ጾም ስለሆነ። ስለዚህ ድፍን ምስር ታደርጉትና ወጥ አይሆንም፣ ይቀቀላል። ከተገነፈለ በኋላ ጨጓራ የሚያማችሁ ሰዎች ካላችሁ በተቻላችሁ አቅም ዘፍዝፋችሁት ማሳደር ትችላላችሁ ድፍን ምስሩን። ስለዚህ ድፍን ምስር 2 ጭልፋ የሚሆን ድፍን ምስር ይቀቀልና ከ2 ጭልፋ ሰላጣ ጋር አድርጋችሁ በ1 ቁርጥ እንጀራ አብራችሁ ቀላቅላችሁ መብላት ትችላላችሁ። መቅሰስ ላይ አፕል ትመገባላችሁ። ከዛ ራት ላይ 1 ሰዓት ተኩል ማለት ነው ቅድም ያለውን ሾርባ የጾም ታደርጉታላችሁ። በድፍን ምስር አድርጋችሁ የአትክልት ሾርባ መስራት። ሌላው አትክልት ይገባሉ የምትፈልጉትን አትክልት። ከዛ ግን 3 ጭልፋ ሾርባ፣ የአትክልት ሾርባ፣ ምንም አይነት የሆነ ስጋ ወይም ሌላ የፍስክ ነገር ሳይገባበት ማለት ነው። ይሄንኑ ተመሳሳይ አይነት ባህሪ ያለው አርብ ላይ መድገም ትችላላችሁ። 5ኛ ላይ ያለው ተመሳሳይ ፕሪንሲፕል ነው እንደነገርኳችሁ። እስከ 7ኛው ቀን ድረስ ያለውን ሊንክ ላይ በሊንክ ከታች አስቀምጥላችኋለሁኝ በፒዲኤፍ ያለውን የምግብ እቅድ ፕሮግራም ማለት ነው። እሱን ገብታችሁ ሙሉን መጠቀም ትችላላችሁ። ማንኛውም አይነት ሐሳብ ጥያቄ ካላችሁ ደግሞ ኮሜንት ሴክሽን ላይ ብታስቀምጡልኝ፣ ግር ያላችሁ ነገርም ካለ እንደዚሁ ማለት ነው። እዚህ ላይ እንግዲህ እንደ አጠቃላይ መጨመር የምፈልገው ሁልጊዜ እንደየቦዲ ሰርፌሳችን ቢለያይም ቢያንስ በአቬሬጅ ከ3 ሊትር ያላነሰ ውሃ መጠጣት በቀን ግድ ነው፣ በተለይ ኤክሰርሳይዝ የምትሰሩ ከሆነ። ከዛ በተጨማሪ ግን እንደው በተቃራኒው እንዲነግራችሁ 3 ሊትር የሚለውን እንኳን ብትወት በጣም ላይት የሎ ቢጫ መሆን የለበትም፣ ግን በጣም ፍዝዝ ያለ ቢጫ የምንለው አይነት ነው ሽንታችሁ መሆን ያለበት። በተደጋጋሚም ነጭ እንዲሆን አንፈልግም፣ ከልክ ያለፈ ውሃ እንዳይገባ። ከዛ ውጭ ቢጫ መሆን የለበትም። ከዛይ ትንሽ ፈዘዝ ያለ የሚመስል ሽንት ሊኖራችሁ ይገባል። ያ
ውሃ መጠጣታችሁን አለመጠጣችሁን፣ በቂ የሆነ ፈሳሽ እየወሰዳችሁ አይደለም የሚለውን ይነግራችኋል። ሽንታችሁን በሸናችሁ ቁጥር በቂ ፈሳሽ ግዴታ ነው። ከዛ ውጭ በየቀኑ እንቅስቃሴ ማድረግ፣ በተለይ ስራ ቦታችሁ ላይ ስትሆኑ አንዳንድ ሰዎች በጣም የምንቸገረው መሰላችሁ፣ ጂም ትሰሩና ሙሉ ቀን ቁጭ ብላችሁ ትውላላችሁ በስራችሁ ምክንያት አይደል? ግን ባገኛችሁት አጋጣሚ ቀን ላይ መንቀሳቀስ ግን አለባችሁ። ቁጭ ከማለት በእንቅስቃሴ መዋል ያስፈልጋል፣ በጣም መሰረታዊ ስለሆነ። ከዛ ውጭ ግን ምግብም ከበላችሁ በኋላ የተወሰነ የምትችሉ ከሆነ መንቀሳቀስ፣ ጂም ደግሞ በሳምንት 3 ቀን አትሊስት የጥንካሬ ለጡንቻ የሚሆኑ ኤክሰርሳይሶችን መስራት ያስፈልጋል። ውፍረት መቀነስ ላይ እንዳግዛችሁ የምትፈልጉ ማንኛውም ጥያቄ ውፍረት እየቀነሳችሁ የተቸገራችሁ ያላችሁ ሰዎች ካላችሁ፣ እንደውም ደግሞ በተጨማሪ ምናልባት አብሮ ስኳር፣ ግፊት፣ ኮሌስትሮል፣ የጉበት ስብ ያላችሁ ለመቀነስ ምናልባት እዚህ ምግብ ላይ መስተካከል ያለበት ነገር ስላለ እነዚህ ጋር የተገናኘ ደግሞ ወይ እንድሰራላችሁ የምትፈልጉት ጥያቄም ካለ ኮሜንት ሴክሽን ላይ አስቀምጡልኝ። እስከዛው ቸር ቆዩ።